ዳኒና ሩትዬ ዛሬም በድጋሚ እንግዲህ በአዲስ ነገር ብቅ ብለዋል። ዳኒ ከዚህ በኋላ አብረን እንሰራለን፣ እስከ ዛሬ ተደብቄ ነበረ፣ መደበቅ የለብኝም፣ ልጄ ማግኘት አለብኝ፣ ልጄ በጣም ናፍቆኛል፣ ምን ይሰማው ይሆን ልጄን ሲያየኝ ብሎ ነበረ ወደ ቤቱ የሄደው ማለት ነው። አረ ዳኒ ያታዝገን በእናትህ ታዝናናን። በነገራችን ላይ ዳኒና ጽጌ በጣም ይመቹኛል፣ ግን ከነሩቲ ጋር ሲሆኑ ብዙ ጊዜ ድራማ ያበዙ ነበረ እና ብዙዎቻችን አይመቸንም ነበረ። ልዑልዬ ራሱ እንዴት ኮስተር ብሎ እንደሚያየው፣ እንዴት ነው አንተ በአብርሽዬ ቦታ ልትተካ የምትፈልገው? እኔ የአባቴ ልጅ ነኝ፣ እንዴት ና አንተ አባቱ ነኝ የምትለው? ምን አይነት ነክ ብሎ ነበር እንዴት ሲያየው እንደነበረ ካያችሁት ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ በያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ። የኔ ውድና ወርቅ የሆናችሁ ቤተሰቦች፣ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ፣ ሩቲና አብርሽዬ ዛሬም ደግሞ በአዲስ ነገር በልዩ ነገር መጥተዋል። ዳኒ ትላንት እንግዲህ መጥቶ ድራማ የሚሰራበትን ወይም ደግሞ አንድ ሳምንት አንድ ወር የሚሰሩበትን ፍንጭ ሰጥቶ ነበረ የሄደው። ልጄን አፍቆኛል፣ እስከዛሬ ድረስ ዝም ብያለሁ። አሁን ደግሞ ልጄን ምንም አድርጌ ልጄን እቀበለዋለሁ ከአብርሽ። እሱ አባቱ ሊሆን አልቻለም፣ እኔ እውነተኛ አባቱ ነኝ፣ አባቱ ሆነለታለሁ ብሎ ድራማ ሲፈጥር ነበረና ከዚህ በኋላ ደግሞ እንደዚህ አንድ ላይ ይመጣሉ፣ አንድ ላይ ይሰራሉ። ደስታ ሄደዋል፣ ተሰናብተዋል። ስለዚህ ሩትዬና ዳኒ ደግሞ አንድ ላይ ይመጣሉ ማለት ነው። ደስ ብሎናል። ኑ እኛ ደስ ይለናል፣ የምር ማለት ነው። የምሬ ነው።